ሰላም ሰላም፣ እንዴት ናችሁ? ዛሬ እንግዲህ በሆራ ቢሾፍቱ ላይ ተገኝቻለሁ። ሀገሬም ከመሆኑ አንጻር አዲሱን ለውጥ ለማየት እስኪ ምን ያህል ነው የተሰራው፣ ምን ያህል ጥሩ ነገር ከድሮ የተሻለ ነገር መጥቷል የሚለውን ነገር ለማየት ዛሬ ከወንድሜ ጋር ወደዚህ ቦታ ላይ መጥቻለሁ። እንግዲህ ይሄ ቦታ ላይ አሁን የምንገኝበት ቦታ በፊት ላይ ወደዚህ መግባት አንችልም፣ ጫካ ነበረ። ይሄ ልክ እንደ ሸለቆ ነበረ ያለው። ግን አሁን ላይ በሚገባ ተሰርቶ የራሱ የሆነ መንገድ ተሰርቶለት በዛ ልክ መንገድ እንደዚህ ዙሪያውን ተሰርቶለታል። የሚታየው ነገር በጣም ነው ደስ የሚለው። ስለዚህ እኔም እንግዲህ ይህንን አዲስ ለውጥ ተመልክቶ ይህንን ነገር ቪዲዮ ለመቅረጽ ችያለሁ ማለት ነው። ዛሬ መስከረም 28 ቀኑን ደግሞ እሮብ ነው። እንግዲህ በዚህ ሁኔታ ላይ ተገናኝተናል። 2018 ትልቁ ለውጥ የቢሾፍቱ ሆራ ወይም ደግሞ ኢሬቻ የሚከበርበት ቦታ ላይ በዚህ መንገድ ትልቅ ለውጥ አይተናል። እንግዲህ ፍጻሜው ላይ ደግሞ እግዚአብሔር ያሳየናል ማለት ነው። በጣም እጅግ በጣም ደስ የሚለው ከመግቢያው ጀምሮ ዙሪያውን በቃ መብራት ተገጥሞለታል። የእግር መንገድ አለ፣ ሳይክል አለ፣ ምን አለ። እጅግም በጣም ነው የሚያምረው። እዚህ ድረስ ሸለቆ ነበረ። ምንም አይነት ሰው መግባት አይችልም። እኛ ልጆች ሆነን ቁልቋል ለመብላት በዚህ ጋራ በጀርባ በኩል ነበረ ገብተን ቁልቋል የምንበላው። አሁን ላይ ግን ራሱን የቻለ መንገድ ተሰርቶለታል። በጣም ነው ደስ የሚለው። ቢሾፍቱ ላይ ያየነው ለውጥ ትልቅ ለውጥ ነው። እንግዲህ ያው ለውጡ ህዝቡን በማይጎዳ መንገድ እንዲቀጥል እያለን እንደ ሀሳብ እናስቀምጣለን። እናመሰግናለን።